ለዘመናት በቡና ላይ ብቻ ጥገኛ የነበረው የወጪ ንግዳችን የአረንጓዴ አሻራ ፍሬ በሆኑ እንደ አቮካዶ፣ ማንጎና የፓፓያ ምርቶች እየታገዘ ነው። በአረንጓዴ አሻራ የቡና ኤክስፖርት ራሱ ከ230 ሺህ ቶን ወደ 475 ሺህ ቶን በላይ በማደግ ከፍተኛ የውጭ ምንዛሬ እያስገኘ ይገኛል። ከአግሮ ኢንዱስትሪ ግብዓት አንጻርም በይርጋለም ቡሬና ከምቦልቻ ለተቋቋሙ የፍራፍሬ መጭመቂያና የምግብ ማቀነባበሪያ ፋብሪካዎች ዋነኛ የጥሬ ዕቃ ምንጭ በመሆን ከውጪ በዶላር ይገባ የነበረው ምርት በሀገር ውስጥ መተካት ተችሏል። ከስራ ዕድል ፈጠራ አኳያ ኤፍኤስዲ አፍሪካ የተሰኘው ተቋም እንዳረጋገጠው ከሆነ ይህ ውህደት እስከ 700 ሺህ አዳዲስ የስራ ዕድሎችን ፈጥሯል። ከ120 ሺህ በላይ በሆኑ የችግኝ ጣቢያዎች ወጣቶችና ሴቶች ቀጥተኛ የገቢ ተጠቃሚ ሆነዋል። በቱሪዝምና የከተማ ውበት እንደ እንጦጦ ፓርክ፣ ወዳጅነት መናፈሻና ሳይንስ ሙዚየም ያሉ ስፍራዎች የሀገር ውስጥ ቱሪዝምን በማነቃቃት የቢሊዮኖች የገንዘብ ዝውውር ፈጥረዋል።